ወበረካቱ ውድ የሀገሬ ልጆች እንዴት አደራችሁ? ደህና አደራችሁ ወይ? ደግሞ ክርስቲያን ወገኖቻችን ሰላም ብያለሁ። ዛሬ ደግሞ የምሰራው ወርቅ አይነብ ነው። የወይን ቅጠል ሰራ ነው ማለት ነው። እና ግማሽ ኪሎ ስጋ፣ ሁለት ራስ ቀይ ሽንኩርት፣ 2 ፍሬ ነጭ ሽንኩርት እና ሸበት ሀገራችን ላይ ምንድነው እንስላል የምንለው ነው። ሸበት አለኝ፣ 2 ፍሬ ነጭ ሽንኩርት አለኝ፣ ሩዝ መስሪያ 1 ማንኪያ አለኝ፣ ግማሽ ሎሚ አለኝ። ከዛ ጨው፣ ቆንዶ በርበሬ እና ቶማቶም ማጂው ማለት ነው አለኝ እና ዲብስ ሩማን አለኝ ማለት ነው። ታያችሁ እና ዘይት ያው ጨምራለሁ ማለት ትንሽ ነው የምጨምረው። ቅቤ አለ፣ ቅቤ በደንብ ነው ማስገባው። ይሄ ግን የቱርክ አሰራር ነው። የዚህ ሀገር እኮ ሲሆን ሩዝ ነው የሚበዛው ማለት ነው። እና ቅቤ ጨምራለሁ ማለት ነው። መጨረሻ ላይ ቅቤ ጨምራለሁ። ከዛ የጠቀልላለሁ፣ አሳያችኋለሁ ማለት ነው። ጠቀልል ነው። ለአንድ ሰው ብቻ ነው የምሰራው። ለልጆቹ ሌላ ምግብ ሰርቼ አቅርባለሁ። ትምህርት አሁን ግማሽ ሰዓት ነው የሚመጡት። እና የዛሬ ምሳ ይመስላችኋል? ምሳ ጠርታችኋል፣ የምትወዱት ትበላላችሁ። እኔ ከሆነ አልወድም።